ከማንኛውም ማህበረሰብ በበለጠ ትልቅ ፍቅር ልባችን ላይ ሊኖር ይገባል ማለት ነው። ይህን ቡኻሪና ሙስሊም ላይ እሳቸውም ተናግረውታል ሰለላሁ ዐለይሂ ወሰለም ላ ዩእሚኑ አሐዱኩም ሐታ አኩነ አሐበ ኢለይሂ ሚን ዋሊዲሂ ወወለዲሂ ወናሲ አጅመዒን። ይህን ተናግረዋል ነቢዩ ዐለይሂ ሰላቱ ወሰላም። አንድኛችሁ አያምንም እኔ እርሱ ዘንድ ከወላጆቹ ከልጆቹ በአጠቃላይ ከህዝቡ በሙሉ የበለጠ እሱ ዘንድ ተወዳጅ እስካልሆንኩ ድረስ ብለዋል። ስለዚህ ይሄ ትልቅ ነገር ነው ማለት ነው። በል يجب أن تكون أعظم من محبته لنفسه كما ثبت ذلك في حديث عمر رضي الله عنه في صحيح البخاري. ስለዚህ ይሄ አንድ ትልቅ ነጥብ ነው። وإنما وجب أن تكون محبته صلى الله عليه وسلم من محبة النفس والوالد والولد ከራሳችን ከነፍሳችን በላይ ነው ነብዩ አለይሂ ሰላቱ ወሰላም እንወዳቸው መውደድም ያለብን ከልጆቻችን ከወላጆቻችን በላይ ማለት ነው። فلأن النعمة التي ساقها الله للمسلمين على يديه صلى الله عليه وسلم وهي نعمة الإسلام نعمة الهداية للصراط المستقيم نعمة الخروج من الظلمات إلى النور هي أجل النعم وأعظمها لا يساويها نعمة ولا يماثلها نعمة. الله أكبر. نبي عليه الصلاة والسلام لنيا ለሰው ልጆች ከዋሉልን ውለታ አንፃር ይሄ ሲያንሳቸው ነው። ይሄ ውዴታ ማለት ነው። ከራሳችን በላይ ከልጆቻችን በላይ ከምንወዳቸው ወላጆቻችን በላይ ልንወዳቸው ያንሳቸዋል። ሐቂቃ ነብዩ አለይሂ ሰላቱ ወሰላም ማለት ለኛ ትልቅ የሂዳያ ሰበብ ናቸው። ትልቅ ኒዕማን የሰጡን ኒዕመተል ኢስላምን ኒዕመተል ሂዳየተ ሲራጢል ሙስተቂም የቀጥተኛው መንገድ ጸጋ ያጣጣምነው በሳቸው ነው። ከጨለማ ወደ ትክክለኛ የተውሂድ ብርሃን የወጣ ነው በሳቸው ነው። አላሁ አክበር። ስለዚህ ይሄንን ማወቅ አለብን ማለት ነው። እና ይሄ ውዴታ ግን አልহামዱሊላህ ነብዩ አለይሂ ሰላቱ ወሰላም ከጉሉ ኡማው እንዲጠበቅ ስለሚፈልጉ ቅርጽ ሰጥተውታል፣ ስነ ስርዓት አስይዘውታል። حقيقة المحبة مالت من دنو يميلون دقمو مردات اللبن. حقيقة المحبة تككلن يا نبي عليه الصلاة والسلام موددس مالت من مالتنو ميلون ماوق دقمو ليلو تلقو نتبنو زنبلو ودركو بلو ببدعنا بشرك يتجمالك مودد يلم ساتشون يعززوتن سايفزم ككلكلوت سايكلكل وداچوالو አይሰራም። ይሄንንም ልብ ብለን መያዝ